የሆነው ሆኖ ለጥሎሹ ምን አመጣ? ልንዘረዝርሎት እኮ ነው 2 ሚሊዮን ብር የፈጀ አበባ በአይሱዙ አስጭነን ይዘን መተናል። ወይኔ ታድዬ አበባ! ይሄ ሁሉ አበባ? አዎ ጋሽዬ። የልጄ ፊት ሲረዝምባችሁ ኮሪደር መሰለቻችሁ አይደል? ይሄማ በጣም በዛ። ለልጄ አይገባትም በፍጹም። ኧረ ይገባታል። እንቁ ልጅ ሆነ እኮ ነው የሰጡን። ቢሆንም አይገባትም አልኩኝ። የልጄን ዋጋ ማቀው እኔ ነኝ። አባዬ ምን እያለ ነው? አሁን የምጠራሎትን ስጦታ ሲሰሙ ግን እንባ አይኖት ላይ ግጥም ምን ነው የሚለው? ባለቤቴ ከሞተች በኋላ አይኔ ደርቋል። ምን ታረጉ እናንተ? እንባ ቀለለባችሁ ግጥም ይለኛል። ሲንግል አረከው። ልጃችን ለዚህ ቤተሰብ ካለው ፍቅር የተነሳ 2 ቤት ለቤተሰቡ አበርክቷል። ቤት ምን አለ? ፌንት ቤተሰቡ እንዳለ ፌንቲ ብላ ማለቱ ነው አይደለም? ቤት ነው ያለው። ውድ መኪና ነው። በፍጹም እንዲማ አይገባት። አበዛችሁት። እንዲማ አደፍሩኝም። እኔን በእርግጠኝነት ቤት ተሳስታችሁ ነው የሚሆነው። እኔ የልጄን ዋጋ አውቃለሁ። አሳድጌ ምንድነው ባለቀ ሰዓት ልጅ ባቅበጥ እንደዚህ እንደ ጋሼ ከዚህ በላይ ምን ስጦታ አለ እንጂ የልባችሁ ክፋትና ተንኮል ነው እንጂ የተሻለ ስጦታማ አለ። የእርሱንና የልጆን ክብር የሚመጥን ቆንጆ ስጦታ አለን። አደራ እንዳታስቀይሙኝ። በፍጹም ልጃችን ሙሽሪትንና ሙሉ ቤተሰቧን ለሃኒውን አማዞን ድረስ ሊወስድ ቅድመ ዝግጅቱን ጨርሷል። ምንድነው ያለው? መጨረሻውን አዞ ሲል ሰምቼዋለሁ። አማዞን ነው ያለው። የእንስሳት መናኸሪያና ጥቅጥቅ ደን ነው። ቤተሰቡን ሁሉ ለጫጉላ ሽርሽር እዛ ይዤ ልሂድ ነው የሚለው። አሃ ቤተሰቡ እንዳለ እንስሳ ነው። እጄ ከወንድሞቻቸው ጋር ላገናኛቸው ማለቱ ነው። በጣም በዛ። ምን ነው ጋሼ? እናንተ ጥሎሽ ነው ወይስ ጥላሸት መቀባት ነው ያዛችሁት? እሺ ከዚህ በላይ ምን እናቅርብ? ሱቅ ገዝቶላታል። ሱቆች ብቻ የሚሸጡበት ቴምር ኮሜርሻል ኤክስፖ ከግንቦት 12 እስከ 16 ለተከታታይ 5 ቀናት እንደሚዘጋጅ አልሰማችሁ? ሱቆቹ የት ነው የሚገኙት? ፒያሳ፣ ቡልጋሪያ፣ ገላን ኮንዶሚኒየም ከ500,000 ብር ቅድሚያ ክፍያ ጀምሮ ሱቆች እኮ እየተሸጡ ነው። ሱቆችን ልዩ የሚያደርጋቸው ነገር አለ እንጂ ኤክስፖ ላይ መጥተው ቅድሚያ ለሚገዙ 3 እድለኞች ሙሉ ሶፋ፣ ሼልፍ እንዲሁም ቲቪ የተለያዩ ስጦታዎችም ተዘጋጅተዋል። በዛ ላይ እውነተኛ የሆነ 15% ቅናሽ ለገዢዎች ተዘጋጅቷል። እና ይሄን የመሰለ ጥሎሽ ማን ነው ስጦታ እድል ያምልጣኝ? በቃ ሱቆቹን እንገዛለን። እስካሁን ያመጣናቸው ስጦታዎች ይመለሱ። ለምንድን ነው የሚመለሱ? አይመለሱ። ወይ ዲው ተጣሉ። አባዬ ምንድነው? ለምንድን ነው አታስበላሱ? አትለከኛል። አንድ ሰው እንዳይጠጋኝ ብያለሁ። ዛሬ ማጓጓት ነው የያዛችሁት። አማዞኑም ቤቱም ሱቁም የኛ ነው። በሉ አሁን ሰላም ሰፍኗል። የመጣንበትን ጉዳይ አሳክተናል። ይሄው ተቀበሉኝ ጋሼ። የተወጋ ይሁንና አንላቀቃት። በሉ እንግዲህ የተዘጋጀው ምግብ በልተን እንሂድ። የምን ምግብ? ጨፍራችሁ ከሄዳችሁ መች አነሳችሁ? Saga, but she know one day. She talks so she know one day. I know go lie, the things within my mind. When I see you dance. ሲጀመር ስትዋሸኝ ይሄ የመጀመሪያ አይደለም። ያንቺ ማን አየልሽ? እድሜ ልክሽን ስትዋሻ እንዴ ኖርሽው? አንተን ያናገረ የለም። አፈን ዝጋ። አረ ዝም በይ በእናትሽ። እዛ በቃ ዝም በል በእናትህ። እኔና እሷን የምናወራው አብጥብጠኝ። አረ ዝም በል ራስህ። እናንተ እያወራችሁ ሰው ዝም እንዲል ነው እንዴ የምትፈልጉት? እሺ ማታ የት ነበር? ከጓደኞቼ ጋር። እቺማ የተለመደች ሙዳችሁ ነች። ቺት ሳረጋቲ። ለምንድን ነው አንተ ስራት የማይኖርህ? ይሄ ልጅ አሳርፈው። በቃ አትበጥብጠኝ። እኔና እሷን የምናወራው አይደል? ተወኝ በቃ። እሺ እኔ ምን አገባኝ? የራሳችሁ ጉዳይ። በነገራችን ላይ በጣም ልቆጣጠርሽ እያልከኝ ነው። ግንኙነታችንን ካልፈለግከው እኮ መቅረት ይችላል። ተገላገላ መጣሽበት እንጂ አልመጣብሽ። አንተ ልጅ ግን ለምንድን ነው አፍህን የማዘጋው? ምንቶኝ ሄዲ በቃ ነገርኩህ አይደል እንዴ? ላንተ ደውላለሁ። ተወኝ። ምናወራ ከሆነ ቦታ ቀይረን እናውራ። እሺ እናወራለን። ተረጋጊ። አዎ ቦታ ቀይረን ሻይ ቡና እያልን ብናወራ ነው የሚሻለው። ልክ ነህ። ምናወራው እኔና እሷ ነው። ላንተ ደውላለሁ አልኩህ አይደል? ነኝ ልጅ። አሃ ወሬ ሰለቻችሁ? ተውት። ስንት በቋፍ ያለ ትዳር አለ። እሱን እጄ ይፈተፍታል። በዛውን ፍትፍቴን እበላለሁ። እሺ ይቅርታ
ቆሻሻው እንደበዛው ቤታችን ለቅሶ ስለነበረ ነው። ውይ በጣም አዝናለሁ። የቅርብ ሰው ነው? የውሻችን ሶስተኛ ልጅ ሞተች። ውይ የኔ እናት ምን አገኛት በልጅነቷ? ውይ ለኔ ያርገው እና በረታችሁ? ምንም አንልም። ዋናው የውሾቹ እናት መኖሯ ነው። እሷም እርጉዝ ናት። እውነት አርግዛለች? ጎበዝ እናት ነች። በወጣ አይተካ ላይ ጎበዝ ነች ማለት ነው። በቃ ማዳበሪያውን አስቀምጥልኝ እሺ? እሺ እኔ እናት በርቱ፣ አይዟችሁ። አይ ሀብታም ቆሻሻ አይ ሀብታም ቆሻሻ ቆሻሻውን ጥሎት የት ሄደ እንዴ? ቆሻሻውን እኔ ነኝ ቆሻሻው። የውሻችንን ነፍስ ይማር። ባይሆን ለምን ሀዘንሽን የምትረሽበት አንድ ነገር አልጋብዝሽም? ምን? ቲያትር ሚያዝያ 25 በ8 ሰዓት በዓለም ሲኒማ የኮከቡ ሰው የተሰኘ ምርጥ ቲያትር ይመረቃል። እንደውም እኔ ቲያትር እወዳለሁ። እኔም እኮ እሱን አውቄ ነው። የጥበብ ፈርጦቹ ፍቃዱ ከበደ፣ መስከረም አበራ፣ አማኑኤል ሀብታሙ እንዲሁም እንዳለ ብርሃኑ በሚገርም ብቃታቸው ይተውናሉ ነው የምልሽ። ዝግጅቱን ደግሞ ዳግማዊ አመለወርቅ ፈይሳ ተጠቦበታል። የምርቃው ቀን መደበኛ ትኬት 1000 ብር ነው። እንዲሁም ቪአይፒ ትኬት ተዘጋጅቷል። በቃ ትኬቱን ገዝቼ እገባለሁ። በፍጹም አንቺንማ እኔ ነኝ የምጋብዝሽ። በቃ ልብስን ቀይሬ ልምጣ ካላስቸገርኩ። አጥንቷ እንድገኝ ጭራሽ ሚዜ ሁኑኝ ማለቱ ሳያንስ የሚዜዎቹ መኪና መሆን ያለበት ቪኤት ነው ብሎ መኪና ያማርጣል እንዴ አንተ? ለነገሩ እሱ አይከፍሎ ምን ቸገረው? በምን ቀን ነው ሻልኩት? እንኳን ደሱ ቪኤት መከራይበት ይቅርና በእናትህ የቴሌ ብር ደን እንኳን መከፍልበት የለኝም። እኔ አይደለም ቪኤት ለመንታ ልጆቼ ጃኩዚ ሲባል ደግሞ ከነመንታ ልጆቼ ጎዳና መውጣቴ ነው። ሲጀመርም ለሚዜነት የሚያበቃ ጓደኝነት የለም። ሸመጠጥክ? ቀላል ሸመጠጣለሁ። ቀልደኛ። ሲጀመር ወንድ ልጅ የሚያምርበት እኮ ሲንግል ሲሆን ነው፣ ሌጣውን ሲሆን። እስኪ እኔን ተመልከቱኝ። አያምርብኝም? በጣም ፐርፌክት። ምንም አይወጣልሽ። ታዲያ እንዴ ነው መሆን ያለበት? ስለምን ትዳር ደወለ ወይ ማስሬ? ምን ነው? አይዞ እኛ ደግሞ እኮ በቃ ለሰርጉ ቪኤቱ ያንሳል፣ ለምን ከፍ ያለ መኪና አይሆንም ብለን እኮ ዲስከስ እያደረግን ነበር የደወልከው። አይዞ በቃ በርታ በል ወንድሜ፣ አይዞ ያጋጥማል። በቃ አይዞ። እሺ አይዞ። እሺ ቻው። ግባና አውጣው። ይችላል ነው የምልህ። ያ ምንድነው? ፈጣሪ በእኛ አቅም እንደማናሳካው አውቋል ማለት ነው። እና ባልና ሚስት ተጣልተዋል። እንችላለን። አራዳድ በቃ ጎዳና እንደማልወጣ አረጋገጥኩ። አትወጣም በቃ። እንዴ ምን ሆነ ነው? ይችላል። ሲጀመር እንደማትሆን አውቅ ነበር። መልሶ ደወለ። አይዞ በለው ወይ ማስሬ። እሺ እኛም እኮ አሳስቦን ነበር በጣም። አዎ እሺ ቻው። እሺ ምን እንደምትሉ ለመስማት ነበር። ሰርጉ አልቀረም እና ምን እናሉ ጎዳና እነዚህ ልጆች እንደው ምን ይሻለኛል? አንተ ልጅ አታውቅም? ምንድነው? ኧረ በእናትህ እስቲ አንድ በልልኝ። እኔ አልቻልኳችሁ። አባዬ ጫማዬ እኔ ተራ ነው። ስጪው። እኔስ ምን ላድርጋቸው? ንውጡ በቃ።
እንዴት አደራችሁ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን አለ። ልጃችሁስ? ደህና ናት አለች። ኬክ እየበላች ጥሩ ነው። ቆንጆ ኬክ ብየኔ እናት ልጆቻችሁ። ይቅርታ እንግዲህ እንዳልሸኛችሁ ብዙ ናቸው። ኧረ ምንም አይደለም። እኛ እንደምታይን ታክሲ ኮንትራትም አይበቃንም። ሂድ አንተ፣ እንከተላችኋለን። ሂድ አባቴ፣ ሂዱ በቃ። እኛ እንከተላችኋለን። እሱ እንኳን ካንተ በታች ደሞዝ እያገኘ ይኸው መኪና ገዛ። ባለቤቱም ልጁም ደስተኞች ናቸው። ዝም በይው፣ አንዴ እስኪ ፈለፍል ነው። ያኔ መግቢያው ይጠፋዋል። ሚስቱ የእርግዝና መከላከያ ትጠቀማለች። አንተ እኮ እንዳልወስድ ስላስገደድከኝ እኮ ነው ይኸው ልጆቼ ስንት ነገር እያጡ ያሉት። እሱ ነገር እውነት ነው እንዴ? ይኸው በጎረቤት እያየኸው። አሁንም አረፈደም፣ መጀመር ትችያለሽ። ከልብህ ነው? ከዚህ በኋላ በእንደዚህ አይነት ሁኔታ ከቀጠልን ቤታችን ዴኬር ነው የሚሆነው። ኑሯችን ከተረጋጋ እኮ ባስፈለገን ጊዜ መውለድ እንችላለን። ይሄ ራሱ የመጨረሻ ሊሆን ይችላል። እንዴ ምን ነው? ልጁ ተፈራገጠ። እንግዲህ አንዴ ጠርተነዋል። በቃ ናበዩና የቀረኝን ጃፖኒ ለብሶ ያድጋል። ምን አደርጋለሁ? ቤተሰብን በኃላፊነት መምራት አዋቂነት ነው። ይህ መልእክት በፖፑሌሽን ሚዲያ ሴንተር አማካኝነት ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFPA በተገኘ የገንዘብ ድጋፍ የቀረበ ነው። የፖፑሌሽን ሚዲያ ሴንተር የቲክቶክ አካውንትን ፎሎ፣ ላይክ ጭራሽ ሚዜ ሁኑኝ ማለቱ ሳያንስ የሚዜዎቹ መኪና መሆን ያለበት ቪኤት ነው ብሎ መኪና ያማርጣል እንዴ አንተ? ለነገሩ እሱ አይከፍሎ ምን ቸገረው? በምን ቀን ነው ሻልኩት? እንኳን ደሱ ቤት መከራይበት ይቅርና በእናትህ የቴሌ ብር ደን እንኳን መከፍልበት የለኝም። እኔ አይደለም ቤት ለመንታ ልጆቼ ቫዝሊን መግዣ የለኝም። እሺ መኪናውን ተከራየን እንበል፣ ገና ሱፉ አለ እኮ አስባችሁታል? ጫማ፣ ሸሚዝ፣ ጃኩዚ ሲባል ደግሞ ከነመንታ ልጆቼ ጎዳና መውጣቴ ነው። ሲጀመርም ለሚዜነት የሚያበቃ ጓደኝነት የለም። ሸመጠጥክ? ቀላል ሸመጠጣለሁ። ቀልደኛ። ሲጀመር ወንድ ልጅ የሚያምርበት እኮ ሲንግል ሲሆን ሌጣውን ሲሆን። እስኪ ነውን ተመልከቱኝ። አያምርብኝም? በጣም ፐርፌክት። ምንም አይወጣልሽ። ታዲያ እንዴ ነው መሆን ያለበት? ስለምን ትዳር ደወለ ወይ ማስሬ? ምን ነው? አይዞ እኛ ደግሞ እኮ በቃ ለሰርጉ ቪኤቱ ያንሳል፣ ለምን ከፍ ያለ መኪና አይሆንም ብለን እኮ ዲስከስ እያደረግን ነበር የደወልከው። አይዞ በቃ በርታ በል ወንድሜ፣ አይዞ ያጋጥማል። በቃ አይዞ። እሺ አይዞ። እሺ ቻው። ግባና አውጣው። ይችላል ነው የምልህ። ያ ምንድነው? ፈጣሪ በእኛ አቅም እንደማናሳካው አውቋል ማለት ነው። እና ባልና ሚስት ተጣልተዋል። እንችላለን። በቃ ጎዳና እንደማልወጣ አረጋገጥኩ። ቶጣም በቃ እንዴ ምን ሆነ ነው? ይችላል። ሲጀመር እንደማትሆን አውቅ ነበር። መልሶ ደወለ። አይዞ በለው ወይ ማስሬ። እሺ እኛም እኮ አሳስቦን ነበር በጣም። አዎ እሺ ቻው። እሺ ምን እንደምትሉ ለመስማት ነበር። ሰርጉ አልቀረም እና ምን እናለው? ጎዳና ትወጣለህ? እንወጣለን።